ማለት እንዴ ምን እያደረግሽ ነው? ያስፈልጋል አይደለም እና አረ ምን እሺ ነው እንዴ አየር ሳይዘጋብን እና ኢንተርቪው እንዴት ነበር? የዛሬ ኢንተርቪው ቆንጆ ነው ለኢትዮጵያ እና ደግሞ ዛሬ ማገናኝ ሰው አለ ብታይ ከአዲስ አበባ ድረስ ነው። ከአዲስ አበባ ድረስ የት ናችሁ እንዴ እናንተ? ቆይ እሺ ከአዲስ አበባ ውጪ ነው የመጣችው አንተን ለማግኘት። የሚገርም 15 ቀን ጨቀጨቀች። የምርሽ ነው? ምን ብላ ጨቀጨቀሽ? አላውቅም ግን አድናቂው ነኝ ያገናኘኝ አለች። ጉድ ፈላ። አድናቆት ብቻ እኔ ማላቃት እኔ አድናቆት ነው መሰለኝ። የምሬን ብዙ አድናቂ ነው ያለኝ። አይ ስልሽ እኔ እንጃ በአካል መገናኘት አስፈልጋለሁ። የሷ በዛ በጣም በዛ በቃ በየቀኑ ነው የምትደውለው ጨቀጨቀኝ። እኔ እንጃ እኔ እንደዚህ አይነት ነገር አጋጥሞኝ ያውቃም። ስለዚህ ስልክ ላይ የሚያወሩኝ ሰዎች አሉ ላገኘ ምናምን በአካል ይላሉ፣ ግን እኔ ጀስት አክሰፕት አላደረግም። እሱማ ግን እቺኛ በጣም ብዙ ቀን እሱማ ነው ግን ብዙ ቀን የጨቀጨቀች ብታይ በቃ ነው ልሞት ነው እሱን ካላገኘ ስትል በቃ ሃይዌይና ሂጂ ብዬ ዛሬ ቪዲዮ እንደምንሰራ ስላወቅ ቀጠርኳት። ደወለች። ኖርማል እኔ እንጂ ደወለች። ሄሎ ደረሽ? እሺ መጣ። ደረሽ እዚህ ነው የጠራሻት? መጣ በቃ እንዳይደርሽ አብሽርሽ። በዘዲያ ማይንተሽ በመላ ኩርቤ ሰላም ለነሽ ከእንደና መጣሽ። ከእንደና ቆየች። ደነገጥሽ? ትፈራለህ እንዴ? ለምን ኪራ? ያመንኩ አይደለም። እኔ ካላምሽ ታውቂው አይዞሽ። አረ ቀለል አድርገን ኖርማል ነው። የምር በእውነት የምሰለኝ አይደለም። በህልሜ አይደለማ። ሳይነት ይስነገሪኝ። አይ ኖርማል። በጣም ደስ ብሎኛል ስላገኘሁት። አመሰግናለሁ። በጣም አድናቂ ነኝ ከምታስበው በላይ የእውነት አመሰግናለሁ። እግዚአብሔር ይመስገን። አይገባኝም። ስላገኘሁት በጣም ደስ ብሎኛል። ቴንክ ዩ ሶ ማች። የምር ምንም አይደለም። ኖርማል ነው። አሁን ቀለል አድርገን ኖርማል ነው። አይዞሽ። ነርቨስ ሆነች። እያመንኩ አይደለም። የምር አንድ እሺ ቆይ መጣሁ። እሺ መጣሁ እመለሳለሁ። ምን ልዘዝልሽ? መጣሁ። አያስፈልግም። ኪራ የምር አንተ ነህ? አዎ እያመንኩ አይደለም። ኖርማል ነው። ከምታስበው በላይ ቆንጆ ነህ። ላይክ ሳይክ እንደዚህ አልጠበቅኩም ነበረ። የመጀመሪያ ጊዜ በአካል እንደዚህ ቆንጆ ሳይ አመሰግናለሁ። ምን ያህል ትንሽ ተጋነ። ቆንጆ አቋም አለክ። በጣም ነው የምታምረው። ሃንሳም ቦይ ነህ የምር። አመሰግናለሁ። በህልምሽ ነው እንዳትለኝ ፕሊስ የምር። አረ ይሄ እኮ ኖርማል ነገር ነው እንዴ? ቀለል አድርገን ምንሽ ነው እቴ? እንዴ አይደለም ይሄ ላንተ ነው ኖርማል፣ ለኔ ኖርማል አይደለም። ከስንት ቀን በፊት ነው ያወራኋትኝ፣ ግን ነገ ያልችኝ ሰኒ። አዎ አይ ስልሽ ትንሽኛ ስራ ላይ አይመችም እንደዚህ አይነት ነገሮች። ቢገባክ ይቀለኔ የሀብን አይዲያ በጣም ስጠብቀው የነበረ ቀን ነው። አረ ማ ኖርማል ነው፣ ቀለል አድርጊው በቃ። እንዲያስጨንቅሽ እማኔ ማለቴ እንዴ ፈላ ኪራ እማልከኝ እኔ ብዙ ጊዜ እንደዛ ነው ብሎ ማለቀው አይደለም እማኮን አልከኝ ማለት እናቴ ይኸውልሽ ኖርማል ነው ይሄ በቃ ጀስት ቀለል አድርጊው እንዴ። እኔንም እያስጨነቅሽኝ ነው። እንድትጨነቅብኝ አልፈልግም። በህልምሽ ነው አትለኝማ? በእውኔ ነው ንገረኝ ፕሊዝ። አረ ቆይ ማለት ከሰው የተለየ ምን አለኝ? አስጨነቅኩክ እንዴ? እኔ ትንሽ ይጨንቀኛል እንደዚህ አይነት ነገር። የምር እናት ይቅርታ እንዴ። አይ ስላልተረዳኸኝ ነው። ሜቢ ላይክ በጣም ብዙ ጊዜ ሆኖኛል ሰኒን ሳውራት፣ ግን እሷ ነገ እያለችኝ መጨረሻ ዛሬ የሆነ ይሄ ቀን በጣም ደስ ብሎኛል። አረ ኖርማል ነው። እኔ ቀለል አድርጊው ጀስት በቃ እንዴ እንደማንኛውም ፊልም እንደሚሰራ ሰው ነኝ በቃ። አንድ ገላስ ቸግሬ ስልኬን ብትሰጠኝ ደስ ይለኛል። ባውራክ አስፈላጊ ነው ፕሊዝ። ላይክ ለኔ ደስታ ነው አንተ ማውራት፣ ለኔ በጣም ደስታ ነው። ላይክ በሰኒ ኮንታክት ከማደርግ ቀጥታ አንተን ባውራክ ለኔ ምን አለ መሰለሽ ይኸውልሽ ማለት
ይቅርታ ግን ጸጉርክ ደግሞ ሲያምር አመሰግናለሁ። ይኸውልሽማ እኔ ለስራ ካልሆነ ጀስት እርጀንት የሆነ አስፈላጊ ነገር ካልሆነ ስልክ መለወጥ ብዙ አስፈላጊ ነው። በዛው አውትፊት ግን በጣም ነው የሚያምረው። ላይክ በጣም ወልድ አውትፊት ነው የለበስከው። አመሰግናለሁ እናት። እሺ ፎቶ እንነሳ ፕሊዝ? ይቻላል ካላስቸገርኩክ? እሺ ችግር የለም። ስልክህንም ሰጠኛለህ? አይ እሱ እንኳን ችግር የለውም ማለት በሰኒ በኩል ነው ወይ? ለምን ዳይሬክት እኔ እናንተ ብናወራ ችግር አለ? አይ ምን አለ መሰለሽ እናት ያው መጥፎ ነገር ሌላ ነገር አስቤ ሳይሆን ጀስት እኮ ግን በቃ ዳይሬክት ብናወራ ላይክ በሰኒ ምናምን ነገር ከምናደርግ ቀጥታ እኔ እናንተ ብናወራ ችግር ምንድን ነው? እኔ እንጃ እናት ያን ያህል አስፈላጊ ደበርኩክ እንዴ? አረ እንደዛ ሳይሆን ይቅርታ ግን አስፈላጊ አይደለም። ደበርኩክ? አረ ነው እንደዛ አይደለም ግን አስፈላጊ አይደለም ስልኩ ላይክ ሰኒም ሊደብራ ይችላል። ሶ አሁን ስጠኝና ስልክህን ነው እንጃ እህቴ ማለት ያን ያህል አስፈላጊ አልመሰለኝም። ይቅርታ በጣም እህቴ አስደበርኩሽ። ይቅርታ ግን ለከኛ አሁን እህቴ አሬ ነገር ምንድን ነው እንጂ አረ እያስጨነቅሽኝ ነው እንዴ? አስጨነቅኩክ? ኧረ አላስጨነቅኩክም። ይኸውልሽ ምን መሰለሽ ማለት አንደኛ ነገር ስልክ መለወጡ ምናምን አስፈላጊ አይደለም። ሲቀጥል እኮ ነው ለእሱ አመሰግናለሁ እህቴ። የምረኔ ላይክ እንደጠበቅኩ አይደለም። በጣም ቆንጆ ነክ፣ በጣም ቆንጆ ነክ። በድጋሚ አመሰግናለሁ ግን ምንም የተለየ ነገር የለኝም። በአምሳሌ የተፈጠርኩ ሰው ነኝ አለቀ በቃ። ያንተ ይለያል፣ የምር ያንተ ይለያል። እናቴ ይኸውልሽ ምን መሰለሽ አንደኛ ነገር ጀስት ስራ አለን እኔና እሷም ብሎግ ልንቀርጽ ተቀጣጥረን የተገናኘ ነው እና ሰው ብዙ መቆየት አንችልም። አንቺንም ጊዜሽ እንዳንሻማለሽ ፕሊስ። ብዙ መቆየት አንችልም እና ልትሄድ ነው እንዴ? ትንሽ ነው እንጂ በቃ ጀስት ከተገናኘን ይበቃል። አሁንም እሷ ስለሆነችብኝ ነው ማን ያስጨንቀኝ ነው እንጂ ሰኒ ቆዩ ሰው ለፈየች በቃ አመሰግናለሁ። የምር በጣም ደስ ብሎኛል። ቴንክ ዩ ሶ ማች። በጣም አስቸግረኝ ነው። እሺ አይ በቃ እኔ ልጅ ቆይ እንጂ እንደ ቆይ ሰው እየጠበቀን እኮ እንሄዳለን። በቃ እሱን አግኝቼ እመጣለሁ። ቆይ አብረን እንሄዳለን። ሙሉ ግን ሌላ ቀን እንሰራለን። ትስመኝ አይደል? ምን ትንሽ ተጨናነኩ። እሺ በቃ ልጥራ ራይድ ልጥራና ትንሽ ቆንጆ ፕሊስ። እንዴ ገና 5 ደቂቃ ሙት ነው። አሁን በቃ እኔ ልጅ እንሄዳለን። እንዴ በቃ ልጅ ትንሽ ደቂቃ ብቻ። እንዴ አሁን አይደል እንደ መጣኸው? ተምላኩ ነው የመጣችሁ። ምን ነው ነው እኔ በቃ ሌላ ቀን ገባኝ እኮ ግን አንተም ብላ ነው የመጣችሁ። ገባኝ እኮ እኔ ግን ያልገባሽ ነገር ስላለ። እሺ ምን ሆናችሁ ነው? ቆይ ምንም አልገባኝ። በቃ እሺ እንሄዳለን። ቆይ ግን እቃ ይምሽ ልምጣ፣ እቃውን ይዤ ልምጣና እንሄዳለን። ተረጋጋ። ምን ሆነ ነው መጣሽ? አስደበርኩክ እንዴ? አይ አልደበረኝም። ትንሽ ራሴን እያመመኝ ነው። ለዛ ቅድምም እያመመኝ ነበር። አይደለም አሁን ነፃ በቂ ተቀየረ። ፕሊዝ 5 ደቂቃ ብቻ ወራ። እሺ አንድ ነገር ላስቸግርክ። ምንድን ነው? እሺ አንድ ፎቶ ብቻ ፕሊዝ። እሺ 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 ይኸውልሽ ሌላ ቀን ተገናኝተን ማለት እንዴ ምን እያደረግሽ ነው? አስፈላጊ አይደለም። እናት ፎቶ እኮ ነው። ይቅርታ በቃ ይቅርብኝ። ፎቶ የሚቅርብ አይ አስፈላጊ አይደለም ፕሊዝ። አሁን እሺ ብላኝ ነበር። እንዴ እህቴ ምን ሆነሽ ነው? እንዴ በቃ አስፈላጊ አይደለም። እንዴ በጣም ፈጣጣንሽ ምን ሆነሽ ነው? እንዴ በቃ ኪራ እንዴ አንድ ፎቶ በቃ አስፈልግም ነው ወይ አተ ይኸውልሽ በመጀመሪያ ይሄ ልክ አይደለም። እንዴ ይሄ ማለት ሁሉም ነገር በስነ ስርዓት ሲሆን ነው ጥሩ። እንዴ እናት አይደለም ተረዳኝ። በቃ እኔ በቃ እንደሚሄድ አይሆን አንድ ፎቶ ፕሊዝ፣ አንድ ፎቶ ብቻ ሰኒ። እኔ መሄድ አለብኝ። በቃ ይቅርታ እኔ መሄድ አለብኝ። ምንድን ነው የሚያስቅሽ? ፍራንክ ነው ፍራንክ ነው። አስጨነቀች። ኧረ አይዞህ እኔ ላይ ሸፍተና ደባ እኔ ላይ ሸፍተና ደባ አይዱም ከዚህ በላይ እንድታስጨንቅ ነበር ሀሳቤ፣ ግን አልተሳካም። የምር ጀግና ይመችሽ። ከዚህ በላይ እንዴት ታስጨነቀኝ? አስጨነቀችኝ ነው ማለት እኔማ በቃ አላት በጥፊ ዛሬ የምር ጎበዝ ናት። የምር ጎበዝ ናት። አይ ግን አብረን አንድ ፎቶ መነሳት ነበር። ትነሳለህ? አሁን ማን ነሳለ? አሁን በፊት እንነሳለን። አይ እንደዚህ እኮ እንጫወት። ከስራ በኋላ ቆንጆ ተጫወትሽልኝ። ቆንጆ መጫወቻ ሻረክሽኝ አይደለም? ኢንትሮ ራሱ አልቀረጽም፣ ግን እሺ በቃ እንግባው። በቃ እና ዛሬ ፕራንክ ተደርገሃል። አመንክ?
አማ እግዚአብሔር ያክብርልኝ። ጥላት ምን በጥፊ ጣል ታረጋለህ? ሴት ልጅ ያልጨክል እንደዛ ያረጋል ብዬ ፈርቼ ነበር። የምር አናደኝ ነበር ግን የሆነ ሰዓት ፈርቼ ነበር ነኝ። አውት ኦፍ ኮንትሮል ነው። ጎበዝ ነሽ ግን እንደዚህ ግን የሚያስቸግር ፋኒሊ በዚህ ልክ አላከተኝ። የምር ያንቺ ከፋ። አይ ጎበዝ ነሽ የምር ይመችሽ። አክቲንግ ላይ ጎበዝ ናት። የሆነ ነገር አስቢበት። ስለዚህ ቤተሰቦቻችን እንግዲህ ኪራን ፍራንክ አድርገናል። ተገኝተሃል ዛሬ? አዎ አምኛለሁ። እና ስለተከታተላችሁ እናመሰግናለን። ሰብስክራይብ፣ ሼር፣ ላይክ የዜግነት ግዴታ እያደረጋችሁ እናመሰግናለን። ተሰርቶልናል። አሁናል መግቢያ በቃ